እሺ ውዶቼ ምን እንብላ? አሁን ደርሷል ማለት ነው። አሳችን በጣም ደርሷል። እስቲ ቀምሼ ላሳያችሁ። ግን አሳ ስትበሉ ጥንቃቄ ያስፈልጋል። ጥንቃቄ ያስፈልጋል። ቆንጆ ነው በጣም ግን ተጠንቀቃችሁ እሺ ስትበሉ። አሳ እንግዲህ ለመብላት ጥንቃቄ ያስፈልጋል ማለት ነው። በጣም ቆንጆ ነው። ሩዙም በስሏል። በጣም ነው የሚጣፍጠው። ስሩና ሞክሩ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እንግዲህ እየበላችሁ በዚህ መልኩ በቶሎ በፍጥነት አሳ ከማራችሁ ጠብሳችሁ ብሉ እላለሁ። ባይ ባይ። ሰላም እንደምን ዋላችሁ? መቅደስ ነኝ። ዛሬ ደግሞ በአዲስ ስራ መጥቻለሁ ማለት ነው። ዛሬ የምናየው አሳ መቅለይ ሶፊ እንዴት መስራት እንዳለብን ነው ማሳያችሁ ማለት ነው። እንግዲህ የአሳ እንግዲህ የተለያየ ዝርያዎች አሉ። ይሄኛው ደግሞ አሁን ሶፊ የሚባለው አሳ ነው ማለት ነው። እንደምትመለከቱት አሁን በደንብ አጥቤ ጽድት አድርጌ አጥቤ በቅመም ለውሻው አለው ማለት ነው። እንደምታዩት ቅመም የሚያስፈልገኝ ቅመም ይሄኛው ላይሞን አስዋድ የተፈጨ ሎሚ ማለት ነው። የተፈጨ ሎሚ ዩት እንደምትመለከቱት ይሄ ያስፈልገኛል። ይሄኛው ደግሞ ኮርኮም በኢትዮጵያ ምንድን ነበር የሚባለው? ይሄ ነገር ማለት ነው። እርድ በኢትዮጵያ ይሄን ነገር አደርጋለሁ። እንዲሁም ደግሞ ከል ወይንም ደግሞ አቸቶን እንደምታዩት የሰላጣ የምንጠቀመው ማለት ነው። ይሄ ያስፈልገናል የግድ። ሌላ ደግሞ የአሳ ቅመም ይሄ እንደምትመለከቱት የአሳ ቅመም። ሌላ ደግሞ የተለያዩ የቅመም አይነቶች የተቀላቀለ ሚክስ ዛር ማለት ነው። የሁሉም ይሄ እንደምትመለከቱት ሁሉም አይነት ቅመም አለው። ካሞን አለው፣ ኩዝዋር አለው፣ የተለያየ ሄለም አለው። የተለያየ ቅመም ሚክስ ነው ማለት ነው። በጣም ነው የሚጣፍጠው ይሄን ቅመም። እንዲሁም ደግሞ ጨው፣ ይሄ ጨው ያስፈልገናል። ይሄ ኦሪጂናል ጨው ነው። በጣም ቆንጆ ነው። ለጤናም አሪፍ ነው ማለት ነው። ከኖርማሉ ጨው ለየት ይላል ትንሽ ይሄ ጨው። እስኪ ከታያችሁ ይሄ ጨው ማለት ነው። እና ይሄንን በደንብ ካጠባችሁ በኋላ ይሄንን ቅመሞቹን ማለት ነው በአንድ ላይ ትቀላቅሉታላችሁ ማለት ነው። በአንድ ላይ ቀላቅላችሁ እያንዳንዱን አሳ በደንብ አጥባችሁ ካዘጋጃችሁ በኋላ እያንዳንዱን አሳ እንግዲህ የኛ ቤት ተጸድቶ ነው የሚመጣው ማለት ነው። እንግዲህ እናንተ ጋር ደግሞ እስከነ ሳይጸዳ የሚመጣ ካለ ዳርና ዳሩን እየቆርጣችሁ ይሄ እንዲሁም ስንጥቅ አድርጋችሁ ውስጥ ያለውን ቆሻሻ ታወጣላችሁ። ከዛ ይህንን ክፍት እያደረጋችሁ ሁሉ ቅመም ታደርጉበታላችሁ ማለት ነው። ቅመሙን እንደምታዩት ቅመም አድርጌዋለሁ። ከዛ ለአንድ ሰዓት ወይንም ደግሞ ለ2 ሰዓት የሚያክል ወይም ለ3 ሰዓት በቃ ከፈለጋችሁ ጠዋትም አድርጋችሁ ወደ ለምሳሌ 6 ሰዓት የምትፈልጉ ከሆነ 2 ሰዓት 3 ሰዓት ላይ ጥብ አድርጋችሁ እንዲህ በቅመም ለውሳችሁ ታስቀምጡት ማለት ነው። በጣም ነው የሚጣፍጠው። በቆየ ቁጥር ይጣፍጣል። እኔ አሁን 8 ሰዓት ላይ ምናምን ነው የምጠብሰው። ለ2 ሰዓት ለ3 ሰዓት ያክል ነው ማቆየው ማለት ነው። ካልቸኮልኩ በስተቀር እንደዛ ሲቆይ በጣም ነው የሚጣፍጠው። የሆነ እንደዚህ ተዘብስፎ እንደዚህ በቅመም ተለውሶ ሲቀመጥ ማለት ነው የሆነ እንትን ይላል። ጣዕሙ በጣም ቆንጆ ነው የሚሆነው ማለት ነው። እንደምትመለከቱት እንደምትመለከቷቸው ቅመሞቹን እነኚህን ቅመሞች ታደርጋላችሁ። ይሄው በምታዩት መልኩ እነኚህን ናቸው። እነኚህ 5 ግብአቶች ናቸው የሚያስፈልጉን። ይህንን በአንድ ላይ ከቀላቀላችሁ በኋላ እንደዚህ ጓንት ለብሳችሁ እሽት ማድረግ ነው ያለባችሁ። ከዛ እሽግ አድርጋችሁ ታስቀምጡታላችሁ ማለት ነው። እሽግ አድርጋችሁ ታስቀምጡት እዛው እፍን ይላል። የሆነ የአሳ እንዳይሸትም ያደርጋል ማለት ነው ቅመሙ። እና በዚህ መልኩ
ምንም ሽንኩርት አያስፈልገው፣ ቲማቲም አያስፈልገው፣ ምን አያስፈልገው። ይሄ ቀላል ነው። በቀላሉ እንደዚህ በነጭ ሩዝ። ነጭ ሩዙን ደግሞ እንዴት ማዘጋጀት እንዳለባችሁ አሳያችኋለሁ ማለት ነው። ነጭ ሩዝ ስንቀቅል እንግዲህ የተለያየ እንግዲህ እንደየቤቱ ይለያያል። የኛን ቤት እንዴት እንደምንቀቅለው ደግሞ አሳያችኋለሁ። ወደ ነጩ ሩዝ እንሄድ ደግሞ ማለት ነው። ይኸው ነጭ ሩዜን ለመቀቀል ደግሞ ማለት ነው የምጠቀመው ግብአት ይኸው እንደምትመለከቱት መጀመሪያ ማለት ነው ውሃ ታደርጉና ማለት ነው ሄል ያሳየዋችሁ ሄል አለ አይደል? ይሄኛው ማለት ነው ይህን ነገር መጀመሪያ ቀዝቃዛ ውሃ ላይ እንዳለ ድስታችሁ ላይ ይህን ነገር ትንሽ ጠብ ታደርጉበታላችሁ ማለት ነው። ይሄ ለምንድን ነው የሚጠቅመው? እንግዲህ ነጭ ድስት የምትጠቀሙ ካላችሁ ማለት ነው በየጊዜው በሽቦ ከምትፈገፍጉ ልክ ማንኛውንም የሚቀቀል ነገር ስታደርጉ ሄል አድርጉ። መኮረኒ፣ ፓስታ፣ ዋቴቨር በቃ የምትቀቅሉትን ነገር ነጭ ድስት እንዳይጠቁር ብቻ ነው የሚረዳው ማለት ነው። ይሄ እንዳይጠቁር ነው የሚረዳው። ከዛ ደግሞ ይሄው ሄልና ቀረፋ ውሃው ላይ እንደምትመለከቱት ይህንን ታደርጋላችሁ። ሽታው በጣም ቆንጆ ይሆናል ሩዙ። ከዛን ጨው ታደርጋላችሁ። እኛ በቃ አድርገን ይሄ ጨው ነው ማለት ነው። ጨው ታደርጋላችሁ። ከዛ ደግሞ ዘይት ታደርጋላችሁ ማለት ነው ውሃው ላይ። ጨው ግን የምታደርጉት መቼ ነው? ሩዙን ካደረጋችሁ በኋላ። ጨው መጀመሪያ ካደረጋችሁ እዚህ ላይ ማለት ነው። አሁን እኔ ይኸው እንደምታዩት ውሃው ፈልቷል። ጨው ካደረጋችሁ እዚህ ላይ ድስቱ ይጠቁራል። ድስቱ እንዳይጠቁርባችሁ ከፈለጋችሁ ይሄ ከል አድርጉበት፣ አቸቶን ማለት ነው። ይሄ ያሳያችሁ ይሄንን አድርጉበት። በጣም አሪፍ ነው። እውነት እንዳይጠቁር ያደርጋል ማለት ነው። ለዛ አድርጋችሁ ሞክሩት ማለት ነው። አይጠቁርም እና ቆንጆ ጣዕም እንዲኖረው ያደርጋል ሩዙ። ሄልና ይሄንን ካረጋችሁ ማለት ነው እንዳይጠቁር ይረዳል ማለት ይሄ ለቆንጆ ጣዕም እንዲኖረው ያደርጋል ማለት ነው። ዘይቱም ደግሞ እንዳያያዝ ጨው ደግሞ ያው ግድ ነው ማለት ነው። እንደዚህ መልኩ ሞክሩት። እንግዲህ ሮዜን ልጨምር። ሮዜን ጨምሬ ደግሞ ከበሰለ በኋላ ሳቀርበው ደግሞ እናያለን ማለት ነው። ደርሶ ሲወርድ ደግሞ በሚያምር መልኩ እናቀርባለን ማለት ነው። ተከታተሉ። ያው ሮዜን ጨምሬ ያለው ማለት ነው። ውሃ በዝት ሲል ያው ሮዙ እንዳያያዝ ይጠቅማል ማለት ነው። ሮዜን ጨምሬ ያለው ይሄ ሄሉና ቀረፋው ማለት ነው አብሮ ሲበስል አብሮ ሲፈላ በስማም ሽታው የሩዙ ሽታ በጣም ደስ የሚል ሽታ ይኖረዋል ማለት ነው። እና እንደዚህ አትከርኑትም፣ ሩዝ ስትቀቅሉ አትከርኑትም። ያው ምንም መክደን አያስፈልገውም እንዳይገነፍል ማለት ነው። ጋዛችሁን ገንፍልፍል ብሎ ከሚያበላሽባችሁ ሲጀመር አይከደንም። እኔ ከድኛ አላውቅም ማለት ነው። በዚህ መልኩ እንደዚህ ብስል ሲለላችሁ ያው ውሃው ቢበዛ ምን ቢል ምንም ችግር የለውም። ኦልሬዲ ስለምትደፉ ስለምታጠሉት። ከዛ ካጠላላችሁ በኋላ ደግሞ ትንሽዬ ዘይት ታደርጋላችሁ ማለት ነው። እዚህ ድስቱ ላይ ዘይት ታደርጉና ማጥለያው ላይ አድርጋችሁ ሩዛችሁን ከዛ መልሳችሁ ጋዛችሁን በትንሽ እንደዚች አይነት አነስ ያለች ካለቻችሁ እችን ቅንስ አድርጋችሁ እስከ መጨረሻ ቅንስ አድርጋችሁ በእንፋሎቱ ብቻ ውሃውን ይመጣዋል ማለት ነው። የሩዙን ድርቅ ይልላችኋል፣ ነስር ይሆንላችኋል ማለት ነው። እዚህ አድርጋችሁ መቀቀል ነው። በኋላ ደግሞ አሳያችኋለሁ። ይኸው ሩዛችን እንግዲህ በምትመለከቱት መልኩ ደርሷል። አያችሁት ውሃውን እንዴት እንደጨረሰው። አሁን እናጠለዋለን ማለት ነው። ብዙ ደግሞ ፍርስ እንዳይለባችሁ ማለት ነው። ጥርስ ያዝ ሲያደርግ ብታወጡት ይመረጣል ማለት ነው። እንግዲህ እንደምትመለከቱት እንደ በእጃችሁ ለራሱ ማለት ነው እንደዚህ ነካ አድርጋችሁ የሆነ እንትን ካለ እንደ ፍርስ ነገር ካለ ይበቃዋል ማለት ነው። ቡክት ሲል ደግሞ የሆነ ስታቀሩት ምናምን ቡክት ማለት የለበትም። እንደ ጥርስ ያዝ ካደረገ እንደ በእጃችሁ ነክታችሁ እንደ እንትን ካለ ፍርስ ካለ በቂው ነው ማለት ነው። እንደዚህ አይነት ሚሽኮል ማጥለያ በእንደዚህ አይነት ማጥለያ ታጠሉታላችሁ ማለት ነው። ከዚያ ዘይታችሁን ከድስቱ ላይ አድርጋችሁ በፍን እንዴ በደንብ ካልበሰለ ለራሱ ስትከርኑት ማለት ነው። በአልሙኒየም አሽጋችሁ ከፈለጋችሁ በአልሙኒየም ከፈለጋችሁ ክዳኑን ብቻ ከድናችሁ ሽግ ማድረግ ትችላላችሁ። አሁን እናጠላለን ማለት ነው ሩዛችንን።
ይኸው አሁን እዚህ ላይ ማለት ነው ምንም ማጠብ አይጠበቅባችሁም። እዚህ ላይ ዘይት ማድረግ ነው ያለባችሁ ማለት ነው። ሩዛችሁን ካጠለላችሁ በኋላ መልሳችሁ እዚሁ ላይ ስለምታደርጉት ምንም ባታጥቡትም ችግር የለውም ማለት ነው። ሌላ ደግሞ ከፈለጋችሁ ቅቤ ማድረግ ትችላላችሁ የምትፈልጉት። እኔ ግን ዘይት ነው የማደርገው ማለት ነው። ዘይት አያችሁ ትንሽ ጠብ አድርጌ ከዛ ክድን ማለት ነው። ትንሽ ነው እንደምታዩት ያደረኩኝ። ከዛን ክድን ታደርጉታላችሁ ማለት ነው። ዘይታችሁን አድርጋችሁ ሩዛችሁን ከላዩ ላይ ታደርጋላችሁ። ጋዛችሁን ቅንስ አድርጋችሁ ውሃውን ምጥጥ ያደርገዋል። አጥለላችሁታል ግን ቢሆንም ውሃው ድርቅ እንዲል ነስሪ እንዲሆንላችሁ ዘይቱ አሪፍ ይሆንላችኋል ማለት ነው። ዘይቱን ብታደርጉት ሩዛችሁን አጥልላችሁ ከጨረሳችሁ በኋላ ነው ዘይት ማድረግ። አንዳንድ ሰው ሲቀቅልም ያደርጋል። ስትቀቅሉም ብታደርጉት አሪፍ ነው። እዚህ አውጥታችሁ ሁለቱንም እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ይኸው አይና አጥልዬ ዘይቱን ከሰል እንደምታዩት አድርጌ ያው ጋዙ ላይ ጋዛችሁን ግን ትንሽ ቅንስ ነው የምታደርጉት። ቅንስ በደንብ እስከ መጨረሻ ነው አድርጋችሁ እስከ መጨረሻ አድርጋችሁ ነው እንትን ማለት ያለባችሁ ማለት ነው። እንትን እንዳይልባችሁ እንዳያርባችሁ ከስር በዛ ላይ ስለበሰለ ውሃውን ድርቅ እንዲል ብቻ ነው የሚያስፈልገው ማለት ነው። ረዥም ሰዓትም ቢቆይ 30 ደቂቃ ምናምን ታቆዩት ችግር የለውም ማለት ነው። እንድክድና አድርጋችሁ ስታስቀምጡት አሪፍ ይሆንላችኋል ማለት ነው። በዚህ መልኳችሁን ካጠለላችሁ በኋላ እንደዚህ አድርጋችሁ ክድና አድርጉት። ክዳኑ ክድና አድርጋችሁ መተው ነው በቃ። አሁን ሩዛችንን ጨርሰናል። አሁን ደግሞ አሳችንን እንጠብሳለን ማለት ነው። አሳችንን ጠብሰን ጨረስን ማለት ቀላል ነው። ይኸኛው ቀለል ያለ ስራ ነው። አሁን አሳችንን ልንጠብስ ነው። ዘይት በዚህ መልኩ ያው እንግዲህ ዘይቱን ስታደርጉ በደንብ ሞቅ ሲል መሆን አለበት፣ ካልሆነ እንትን እንዳይልባችሁ ማለት ነው። እንግዲህ ትንንሾቹ አሳዎች ብዙም እሳት አይፈልጉም። በዚህ መልኩ ያደርጋችሁ ትደርሳላችሁ ማለት ነው። እንደምታዩት እንግዲህ ውጭ ላይ ነው የምጠብሰው። ቤት ውስጥ አይደለም አሳ ያው ስለሚሸጥ ቤት ውስጥ አይደለም ጠብሰው እና ውጭ ላይ ነው። ግን ውጭ ላይ መጥበስ ጥሩ አይደለም በእውነት ያደጋለው ማለት ነው። እና እዚህ መልኩ 4-5 ምናምን ማድረግ ትችላላችሁ። ምክንያቱም ትንሾች ስለሆነ እንዳያደርጋችሁ እያገለበጣችሁ ትጠብሳላችሁ ማለት ነው። መልኩ ትጠብሳላችሁ። ትንሽ ከቆያችሁ በኋላ ገልበጣችሁ ማለት ነው። ይኸው እንግዲህ አሁን አሳችን ደርሷል። ስጋ ሰላጣ አለኝ ማለት ነው። ያው ለአሳ መግቢ እንግዲህ እንዲህ አይነት ሰላጣ ነው የሚያስፈልገው። እንደዚህ በረዣዥም ይኸው በዚህ መልኩ ጠብሼዋለሁ ማለት ነው። አሳዩት እንዴት እንደሚያምር በዚህ መልኩ ደርሶልናል። እዚህ ጋር ደግሞ ያው ሀብሀብ አለ። ያው እንግዲህ አሁን ለሙቀቱ በጣም አሪፍ ነው። ሩዛችን ደግሞ በዚህ መልኩ ደርሶልናል ማለት ነው። በዚህ መልኩ ደርሷል ሩዛችን። እንዲሁም ይሄ ዘይት ያስፈልገናል የግድ ነጭ ሩዝ አሳ መግል ሲሆን ይሄ ዘይት ያስፈልገናል። እዚህ ላይ ሩዙ ላይ ታደርጉበታላችሁ ማለት ነው። እንግዲህ በዚህ መልኩ ምግባችን ደርሷል። አሁን ወደ መቅመሱ እንገባለን ማለት ነው። በጣም እነኚህ እንትኖቹ ማለት እነኛ አሳ ብዙም ዘይት እንትን አይሉም ማለቴ እሳት አያስፈልጋቸውም ማለት ነው። ሰላጣው በጣም ነው የሚያምረው የእውነት። እና ኑ እንብላ ዛሬ አሳ ሶፊ ኑ እንብላ። ያው ውሃ ከተማችሁ ደግሞ ይህን በመመገብ የአሁን ሙቀት ስለሆነ በጣም ነው አሪፍ ነው። ይሄ ለጤናም ለምንም ሀብሀብ ይመከራል ማለት ነው። አሪፍ ነው ብሉ። እንግዲህ በዚህ መልኩ ደርሷል። ያው እንበላለን ማለት ነው። ኑ ምሳ እንብላ። ይኸው በዚህ መልኩ እንደምታዩት ጠቅልዬዋለሁ ማለት ነው።
እዩት፣ ያምራል። እንደዚህ ቅርጽ እንዲይዝላችሁ ልክ ባሳያችሁ መልኩ ብጠቃልሉት አሪፍ ነው ማለት ነው። እንደውም ዛሬ እኔ ትንሽ ኮበዙ ድርቅ ብሎ ትንሽ የሆነ በትክክል ቅርጽ አልያዘም፣ ግን በጣም ነው የሚያምረው። ተጠብሶ ደግሞ ታዩታላችሁ ማለት ነው። እንግዲህ በዚህ መልኩ የምትፈልጉትን ያክል ኮበዝ ማድረግ ትችላላችሁ። ለጊዜው 3 ኮበዝ ነው ያደረኩት፣ ብዙ አይደለም፣ ግን ብዙም ብታደርጉ በጣም ቆንጆ ነው። የሚበቃችሁን ያክል ማድረግ ትችላላችሁ ማለት ነው። እና ጠብሼ ደግሞ አሳያቸዋለሁ። የተወደዳችሁ እስኪ ኮበዝ ሚሐዋ እንዴት እንደሚሰራ ላሳያችሁ ማለት ነው። እንግዲህ እንዲህ አይነት ኮበዝ መጀመሪያ ሊኖራችሁ ይገባል። ይህ አይነት ኮበዝ ማለት ነው። ከዛ ደግሞ ይሄ ሚሐዋ የሚባል ይሄ ነገር ያስፈልጋችኋል። ከዛ ደግሞ ጅብን ግላስ ብቻ አይደለም በነገራችን ላይ የሚያስፈልገው ማለቴ ጅብን ግላስ ብቻ ሳይሆን ጅብን ኬሪ፣ የተለያዩ አይነቶች ጅብኖች አሉ አይደል? እነዚያም መሆን ይችላል። እኛ ግን ይሄኛውን ጅብን ነው የምንጠቀመው ማለት ነው። ይሄኛውን ጅብን ከዛ ኮበዙን ከአራት ትቆርጡታላችሁ ማለት ነው። በመጋዝ ከአራት ትቆርጡታላችሁ። በመጋዝ እንዲህ ከአራት ታደርጉታላችሁ ማለት ነው። ከዛም በኋላ መጀመሪያ ጅብን ትቀባላችሁ። ከዛ ሚሐዋውን ታደርጋላችሁ ማለት ነው። ቆይ አድርጌ አሳያችኋለሁ። ደግሞ ይኸው ጅብን ቀብቼዋለሁ። እንደምታዩት አንዷን ኮበዝ ከአራት ቆርጬ ይኸው ጅብን ቀብቼዋለሁ ማለት ነው። ከዛም እንደምናደርገው ሚሐዋው እንደዚህ እናደርግበታለን ማለት ነው። እንደዚህ ሙሉ እናደርጋለን፣ እንደዚህ እናደርጋለን ማለት ነው። ከዛን እንጠቀልለዋለን ማለት ነው። እዩት፣ ስጠቀልሉ እንዴት ነው የምታደርጉት? እንዴት አዞሩና ከዚህ ነው የምትጀምሩት ማለት ነው። ቅርጽ እንዲወጣላችሁ ከዚህ ነው የምትጀምሩት። እንደዚህ አድርጋችሁ ጠቀልሉታላችሁ። እኛው ቅርጽ እስከኛው እስከዚች ጋር እቺ ቅርጽ ማውጫ ናት ማለት ነው። ቅርጽ እንዲወጣላችሁ ያደርግላችኋል ማለት ነው። እንዲያድርጋችሁ ተቀልሉታላችሁ። በጣም ቆንጆ ነው። በጣም ነው የሚጣፍጠው። ከዛ በዘይት አድርጋችሁ ተጠብሱታላችሁ ማለት ነው። ዘይት አድርጉና ቀስ ብላችሁ ተጠብሱታላችሁ ማለት ነው። ከቡና ጋር ከሻይ ጋር ለቁርስ መሆን ይችላል። በጣም ቆንጆ ነው። ይህ እንግዲህ የተወደዳችሁ በዚህ መልኩ ጠብሼዋለሁ ማለት ነው። ቤት እንዴት እንደሚያምር በጣም ነው የሚያምረው። በዚህ መልኩ ደርሷል። ያድርጋችሁ ማቅረብ ትችላላችሁ። ለቁርስም ይሆናል፣ ለመክሰስም፣ ለምንም ለፈለጋችሁት ነገር መሆን ይችላል ማለት ነው። በጣም ነው የሚያምረው እንደምትመለከቱት። ስሩና ቅመሱት፣ ይጣፍጣል በጣም። ጅብን ብቻ ማድረጋችሁ ማድረግ ትችላላችሁ፣ ግን ከሚሐዋ ጋር ሲሆን ደግሞ በጣም ቆንጆ ነው። እንግዲህ ይህን ይመስላል። ቀለል ያለ ለቁርስም ለምንም ለአራት መሆን ይችላል። በእውነቱ ቆንጆ ነው። እንደምትመለከቱት ነው። በጣም ነው የሚያምረው። እዩት እንዴት እንደጠበስኩት ተመልከቱ። በጣም ቆንጆ ነው። ቀርጾ ለራሱ ያምራል እና ይህንን ይመስላል።